አንድ ጥያቄ ልጠይቅሽ ወሎ ኦሮሞ ተሆነ ለምን አማራ ክልል ሆነ? እሺ ያላወቁትን ነገር መጠየቅ ራሱ ማወቅ ነው ይባላል። ወንድሜ የጠየቀው ጥያቄ የሁላችንም ጥያቄ ነው። የማቀው ላስረዳክ። ያ ማለት ወሎ እስከ ራያ ድረስ የኦሮሞ አገር ነው ካለምንም ጥርጥር። ቋንቋችን ቢለያይም እኛ ማንነታችን ኦሮሞ ነው። ኦሮሞ ከሆነ ለምን አማራ ስር ተቀመጥን ለምትለው እኛም ለማስረዳት እየፈለግን ያለነው ለዛ ነው። ምክንያቱም ዛሬ ላይ አማርኛ ቋንቋ ስለተናገሩ ብቻ አማራንን ብለው የሚያስቡ ወሎዮች ማንነታቸው ኦሮሞ ነው። በዚህም የራያ ማንነት ኦሮሞ ነው። ቋንቋ የተለያየበት ምክንያት ትናንትና ኢትዮጵያን ሲመሯት የነበሩ አጼዎች በሙሉ ወሎን ለማጥፋት የወሎ ማንነት እምነትን ጨምሮ እስካሁኑ ትውልድ ድረስ እኛን ለማጥፋት የማያደርጉት ጥረት የለም እስካሁን ድረስ ማለት ነው። ያ ማለት ኦሮሞ የሚባል ወሎ ላይ እንዲቀመጥ ስለማይፈልጉ፣ ስለዚህ እነዛ አጼዎች እምነታችሁን ወይም ማንነታችሁን ቀይሩ በሚል አዋጅ አውጀው ብዙ ንጹሃኖችን ገለው የተረፉትን ማንነታቸውን አስቀይረው ኦሮሞኛ እንዳይናገሩ አማርኛ ብቻ እንዲያወሩ በማድረግ ግማሹ ትግረኛ እንዳወራ በማድረግ በዚህ ወሎዬና የወሎ ኦሮሞ ተብለን ለሁለት እንድንከፈል ራያም ደግሞ አሁን ላይ ትግረኛ የሚያወራ ራያም እንዲሁ ቋንቋውን እንዲቀይር የተደረገ ማለት ነው። ይሄ በግድ የተሰጣቸው ማንነት ነው። እኛ ደግሞ ዛሬ ላይ የወሎ ኦሮሞ ተብለን የምንጠራው ያኔ ግማሹ ቋንቋ ሲቀይር ግማሹ እምነቱን ሲቀይር የኛ አያቶች ደግሞ እኛ እምነታችንንም አንቀይርም ማንነታችንንም አንለቅም እንሞታለን እንጂ ብለው ታግለው የሞቱት እየሞቱ የተረፉ እስካሁኑ ትውልድ ድረስ እስከዛሬ ማንነታችን እምነታችን ባህላችንን ጠብቀው እዚህ አድርሰውናል። እስከዛሬ ድረስ ለእምነታቸው ለማንነታቸው እየተዋጉ እየሞቱ ራሳቸውን አስከብረው እዚህ ደርሰናል ማለት ነው። እኛም እያስረዳናችሁ ያለነው እሱን ነው። ቋንቋ መግቢያቢያ እንጂ ማንነት ሊሆን አይችልም። እኛ ማንነታችን ኦሮሞ ከሆነ አማርኛ ቋንቋ ወይም ትግረኛ ትናንትና በግድ የተሰጠ ማንነት መሆኑን ከተረዳን ወደ ራሳችን ማንነት ወደ ባህላችን ወደ መጣንበት ማንነት ወደ ኦሮሞነታችን ተመልሰን ለምን አገራችንን አናስከብርም? የማንም ሰካራም ዛጋ በእናንተ ተለጥፎ እናንተ አማራንን እያላችሁ ከነሱ ስር ስለምትለጠፉ አገራችንን ለመድፈር እየተመላለሰ ያለው በእናንተ ሰበብ ነው። ነገር ግን መቼም ቢሆን ወሎን አሳልፈን ለማንም ሰካራም እንደማንሰጣቸው እነግራችኋለሁ።